ከ3200 ዓመታት በፊት አጋሜምኖን የተባለ ንጉስ እያንዳንዱን የግሪክ ግዛት ለእሱ እንዲንበረከኩ ለማድረግ ለአስርተ ዓመታት ታግሏል። ሁሉም እጅ ሰጡ። ቴሰሊ ብቻ አልገዛም አለች። ከባህር ማዶ ደግሞ ግሪክ ሊነካው የማይችለው ትልቅ ተቀናቃኛቸው የትሮይ መንግስት አለ። አጋሜምኖን ትሮይን ከምንም ነገር በላይ ይፈልጋት ነበር። በተጨማሪም ግሪክ ሌላ አገር የሌለው ትልቅ መሳሪያ ነበራት። እሱም በአኪለስ የሚመራው ገዳይ የጦር ኃይል ነበር። አኪለስ ደግሞ ከማንም በተለይም ከአጋሜምኖን ትዕዛዝ አይቀበልም። አጋሜምኖን በቴሰሊ ላይ እንደገና ዘመተ። ነገር ግን ጦርነቱ ብዙ ሰዎችን ስለጨረሰበት አንድ ስምምነት አቀረበ። እያንዳንዱ ወገን ምርጥ ተዋጊን ይልካል። በአንድ ለአንድ ፍልሚያም ሁሉንም ነገር ይወስናሉ። ቴሰሊ ካሸነፈች መሬታቸውን ለዘላለም ይተዋል። እሱ ካሸነፈ ግን ቴሰሊ ትንበረከካለች። ቴሰሊ ቦአግሪያስ የተባለ ግዙፍ ሰው ላከች። አጋሜምኖን አኪለስን ጠራ። ነገር ግን አኪለስ እዚያ አልነበረም። እሱ በሁለት ሴቶች ታጅቦ በስካር ተኝቶ ነበር። ሰዎች እናቱ አማልክት እንደሆነችና ሊገደል እንደማይችል ይናገራሉ። አኪለስ ግን ይህንን አያምንም። ለእሱ ራሱ ተራ ሰው ነው። በመጨረሻም ብቻውን ወደ ሜዳው መጣ። ፍልሚያውም የፈጀ 3 ደቂቃ ብቻ ነበር። በአንድ ምት ግዙፉን ገደለው። ልክ እንደዚህ ሙሉ ግሪክ ለአጋሜምኖን ተገዛች። ሌላ ማንም የለም እያለ ጮኸ። ቤተሰብ ላይክ፣ ሳብስክራይብ እያደረጋችሁ በሩቅ በኩል በስፓርታ ንጉስ ሜናሊዮስ ውበቷ በዓለም ላይ ዝነኛ የሆነ ሄለን የምትባል ሚስት ነበረችው። በዚያ ምሽት ስፓርታ እየደገሰች ነበር፣ ምክንያቱም ትሮይና ስፓርታ በመጨረሻ ሰላም ፈጥረዋል። ትሮይ 2 ልዑላን አሏት። ሄክተር ከተማዋ ካፈራቻቸው ተዋጊዎች ሁሉ ታዋቂ ሲሆን፣ ፓሪስ ግን በህይወቱ የጦር ሜዳ ረግጦ አያውቅም። በዚህ የድግስ ምሽት ግን ፓሪስና ሄለን በሚስጥር አብረው ሲተኙ ቆይተዋል። ሜናሊዮስ ሄለንን ወራሾችን ለመውለድ ብቻ እንደሚጠቀምባት መሳሪያ ሲቆጥራት፣ እሱ ግን ምሽቱን ከዳንሰኞች ጋር ያሳልፍ ነበር። ስለዚህ ሄለን በፓሪስ ፍቅር ስትወድቅ እሱም ሙሉ በሙሉ ወደዳት። ሄክተር ይህንን አውቆ የወንድሙን ግዴለሽነት ትሮይን አደጋ ላይ ከጣለ እሱ ራሱ እርምጃ እንደሚወስድበት አስጠነቀቀው። በማግስቱ የትሮይ መርከቦች ወደ ቤታቸው ሲጓዙ ፓሪስ ሄለንን በሚስጥር ደብቆ ይዟት ሄደ። የስፓርታ ንግስት ጠፋች። ጦርነቱም የጀመረው በዚህ መንገድ ነበር። ሄክተር በጣም ተቆጣ። አባታቸው ከስፓርታ ጋር ሰላም ለመፍጠር ለዓመታት የደከመበትን ፓሪስ በአንድ ምሽት አጠፋው። ሜናሊዮስ ሚስቱ መጥፋቷን ሲያውቅ በቀጥታ ወደ ወንድሙና ወዳጁ አጋሜምኖን ሄደ። ሙሉውን የግሪክ ጦር ከጀርባው ይፈልግ ነበር። አጋሜምኖን ወዲያውኑ ተስማማ። ምክንያቱም ትሮይ በህይወቱ ሙሉ ሲመኛት የነበረችው ሽልማት ነበረች። ነገር ግን አማካሪው ኔስተር ማንም ሊናገረው የማይደፍረውን እውነት ነገረው። ለማሸነፍ አኪለስና የሚከተሉት 50 ተዋጊዎች ያስፈልጋሉ። አጋሜምኖን ሀሳቡን ጠላው። አኪለስ ሊታዘዝ አይችልም። ነገር ግን ንጉሱ ሊክደው የማይችለው አንድ እውነት አለ። አኪለስ ሁልጊዜ ያሸንፋል። ስለዚህ አኪለስ የሚያከብረውን ብቸኛ ሰው ንጉስ ኦዳሲየስን ለመጥራት መልእክተኛ ወደ ኢካታ ተላከ። ኦዳሲየስ አኪለስን ታናሽ የአክስቱ ልጅ ፓትሮክለስ በሰይፍ ሲያሰለጥን አገኘው። አኪለስ ስለ ጦርነቱ ምንም መስማት አልፈለገም። ለአጋሜምኖን አይዋጋም። የተሰረቀች ሚስትም የእሱ ጉዳይ አይደለችም። ስለዚህ ኦዳሲየስ አካሄዱን ቀየረ። ለአኪለስ ለራሱና ለግሪክ እንዲዋጋ ነገረው። በመቀጠልም ትሮይ ውስጥ ሄክተር የሚባል በጣም ጠንካራ ልዑል እንዳለና የግሪክ ምርጥ ተዋጊ እንኳን ሊያሸንፈው እንደማይችል ነገረው። ይህ አኪለስን ያጠመደበት መንገድ ነበር። አኪለስ እናቱን ለማየት እሷም ሁልጊዜ የምታውቀውን እውነት ነገረችው። ወደ ትሮይ ከሄደ ተመልሶ አይመጣም። ነገር ግን ይህ ጦርነት በዓለም ላይ ካሉት ታላላቅ ታሪኮች አንዱ ስለሚሆን ስሙ ለዘላለም ይኖራል። እሱም ወደ ትሮይ አመራ። በትሮይ ንጉስ ፕሪያም ልጆቹንና ፓሪስ የወደፊት ሚስቴ ናት ብሎ ያስተዋወቃትን ሴት በደስታ ተቀበለ። ሄክተር ከባለቤቱና ከአራስ ልጁ ጋር ተገናኘ። እንዲሁም ለቤተ መቅደስ ህይወቷን የሰጠችውን የሁለቱ ልዑላን የአክስት ልጅ ብራይሲስን እናገኛለን። ሄክተር ሄለን ወዲያውኑ ወደ ስፓርታ እንድትመለስ ፈለገ። ነገር ግን ፕሪያም ፈቃደኛ አልሆነም። ምክንያቱም ሄለንን መመለስ ማለት ፓሪስን ለሞት አሳልፎ መስጠት ነው። ሄክተር ትሮይ ይህንን ጦርነት ማሸነፍ እንደማትችል በግልጽ አስጠነቀቀ። ፕሪያም ግን በሁለት ነገሮች ያምናል። በማንም ባልተሰበሩት ታላላቅ የትሮይ ግንቦችና ከተማዋን በሚጠብቁት የአፕሎ አማልክት ላይ። ስለዚህ ትሮይ ተዘጋጀች። በባህር ዳርቻው ላይ መከላከያዎች ተሰሩ፣ መሳሪያዎች ተቀጠቀጡ፣ ወታደሮችም ተጠባበቁ። ከዚያም 1000 የግሪክ መርከቦች ከአድማስ ማዶ ታዩ። 50,000 ወታደሮች። አንደኛው መርከብ ከሌሎች ቀድሞ መጣ። አኪለስና 50 ጀግኖቹ ትዕዛዝ ለመጠበቅ ዝግጁ አልነበሩም። ዳርቻውን መጀመሪያ ይዘው አጋሜምኖን እስኪደርስ ይጠባበቃሉ። ፓትሮክለስ አብሮ ለመሄድ ለመነ። ነገር ግን አኪለስ ገና እንዳልተዘጋጀ ነግሮት መርከቡን እንዲጠብቅ ተወው። በትሮይ ውስጥ ሄክተር እያንዳንዱ ሲቪል ከግንቡ በስተጀርባ እንዲገባ አዘዘ። በአሸዋው ላይ አኪለስ ለጀግኖቹ ከሌላ ሰው 1000 ወታደር ይልቅ ከእነሱ 50 ወታደሮች ጋር መዋጋት እንደሚመርጥ ነገራቸው። ከዚያም የባህር ዳርቻው በጦርነት ተናወጠ። ከቀረበው መርከብ ምንም አይነት ድጋፍ ሳይኖራቸው አኪለስና ጀግኖቹ የትሮይን ተከላካዮች እያረዱ እስከ ከተማው በር ድረስ አባረሯቸው። ጦርነቱ ሲያበቃ አኪለስ ወታደሮቹ የአፕሎ ቤተመንግስትን እንዲዘርፉ አዘዘ። እሱ ምንም ነገር አይፈራም። ሄክተር ከወታደሮቹ ጋር ደረሰ። ነገር ግን ወደ ቤተ መቅደስ እንደገቡ አኪለስና ጀግኖቹ ጥቃት ሰነዘሩባቸው። ሄክተር አኪለስን እዚያው ተገዳደረው። ምክንያቱም በቤተ መቅደሱ ውስጥ የነበሩት ካህናት ያልታጠቁ ሆነው ሳለ ተጨፍጭፈዋል። ነገር ግን አኪለስ ፈቃደኛ አልሆነም። የልዑል ሞት ብዙ ተመልካቾች ሊኖሩት እንደሚገባና አሁን ግን ማንም እንደሌለ ነገረው።
ሄክተር ይዟቸው የመጡት ወታደሮች በሙሉ በዚያው ምድር ላይ ሞቱ። አኪለስ ሄክተርን እንዲሄድ ፈቀደለት። ከዚያም የእሱ ምክትል ዲዮዶረስ በቤተ መቅደስ የተማረከችውን ምርኮኛ አመጣ። እሷም ብራይሲስ ነበረች። እሷንም ለአኪለስ እንደ ሽልማት አቀረበለት። ነገር ግን አኪለስ በገዛ ወታደሮቹ ላይ ተቆጣ። ምክንያቱም በእነዚህ ሁሉ የጦርነት ዓመታት አንድም ካህን ገድሎ አያውቅም ነበር። ይህም ማለት በቤተ መቅደሱ ውስጥ ያሉት አስኬሮኖች የወታደሮቹ ስራ ነበሩ። እሱ በዚያ ውስጥ እጁ የለበት። በባህር ዳርቻው ላይ ግሪኮች ካምባቸውን ሰሩ። ከመላው ግሪክ የመጡ ነገስታት አጋሜምኖንን ለመቀበልና የትሮይን ባህር ዳርቻ ለያዘው ለመንግስት ስጦታዎችን አቀረቡለት። ምንም እንኳን የያዘው አኪለስ ቢሆንም ከዚያ አጋሜምኖንን ድንኳኑን አጽድቶ ከአኪለስ ጋር ብቻውን ተነጋገረ። የግሪክ ነገስታት ለወታደር እንደማይንበረከኩና ታሪክ ተዋጊውን ሳይሆን የነገስታቱን ንጉስ እንደሚያስታውስ ነገረው። በመቀጠልም ዛሬ ምሽት ብራይሲስን እሱ ራሱ እንደሚደሰትባት በመናገር አኪለስን አስቆጠው። በአኪለስ ውስጥ አንድ ነገር ተቀየረ። ለምን እንደሆነ ሙሉ በሙሉ ባይገባውም እሷ እንዳትጎዳ ይፈልጋል። ከአጋሜምኖንም ጋር ጨረሰ። ከመሞቱ በፊት በዚያ ሰው አስክሬን ላይ ቆሞ ፈገግ ማለት እንደሚፈልግ ማለ። በቱሬ ውስጥ ካህናቱና መኳንንቱ ግን እርግጠኞች ነበሩ። ግንቦቹ ተሰባብረው አያውቁም። ቀስተኞቹም በዓለም ላይ ምርጥ ናቸው። ሄክተርም አላቸው። ፓሪስ ካደረሰው ጥፋት ጋር መኖር አልቻለም። ስለዚህ ጠዋት ላይ ሜናላዎስን አንድ ለአንድ ፍልሚያ እንደሚጋፈጠውና ያሸነፈው ሄለንን እንደሚወስድ አስታወቀ። ፕሪያም ወደ ፍልሚያው እንዲይዘው የቱሬን ጥንታዊ ሰይፍ ሰጠው። አንድሮማጂ ግን ፈራች። ምክንያቱም ግሪክ የመጣችው ለፓሪስ እንዳልሆነ ታውቃለች። ግሪክ የመጣችው ቱሬን ወደ አመድነት ለመቀየርና በመንገዳቸው ላይ የቆመውን ባለቤቷን ለመግደል ነው። ሄክተር ፓሪስን ፍለጋ ሲሄድ ሄለን ከከተማዋ ልታመልጥ ስትል አገኛት። ለሜናላዎስ ራሷን አሳልፋ ለመስጠት ነበር። ምክንያቱም በእሷ ምክንያት ብዙ ሰዎች አልቀዋል። ሄክተር ግን ምንም ስለማይቀይር አስቆማት። አጋሜምኖን ለማንኛውም ማጥቃቱ አይቀርም። በነጋታው የግሪክ ጦር ተሰበሰበ። አኪለስ አጋሜምኖን ራሱ መጥቶ እንዲቀላቀላቸው እስኪለምነው ድረስ ወታደሮችን ከጦርነቱ አገለለ። ትሮያን ቦታቸውን ያዙ። ፕሪያም ሄለንን ለመውቀስ ፈቃደኛ አልሆነም። እየሆነ ያለው ነገር ሁሉ የአማልክት ፍቃድ እንደሆነ ያምናል። ከዚያም የግሪኩ ጦር ታየ። ግዙፍነቱም ሜዳውን ጸጥ አደረገው። የሁለቱ ወገን መሪዎች በመሃል ተገናኙ። አጋሜምኖን ሄለን እንድትመለስና ትሮይ እንድትሰግድ ፈለገ። ሄክተር ግን የትሮይ ልጅ ለውጭ ንጉስ እንደማይንበረከክ በመናገር እምብኝ አለ። ስለዚህ ፓሪስ ጥያቄውን አቀረበ። ከሜናላዎስ ጋር ለሄለን ይዋጋል። ውጤቱም ምንም ይሁን ጦርነቱ እዚያ ያበቃል። አጋሜምኖን ሰላም ሳይሆን ከተማዋን ይፈልጋል። ሜናላዎስ ግን ደም ፈለገ። አጋሜምኖን ፓሪስ ቢሞት ግሪኮቹ ለማንኛውም ማጥቃት እንደሚችሉ ተረዳ። ፍልሚያው ተጀመረ። በጣም አስከፊም ነበረ። ፓሪስ እውነተኛ ጦርነት ገጥሞም ሆነ ሰው ገድሎ ያውቅ። ይህም በሰይፍ አያያዙ ላይ ይታይ ነበር። በከፍተኛ ሁኔታ ተሸነፈ። በመጨረሻም ወደ ወንድሙ የተሳበ እግሩ ላይ ተጠመጠመ። ሄክተር በወንድሙና በስምምነቱ መካከል እንዲመርጥ ተገደለ። ሜናላዎስን ራሱ ገደለው። አጋሜምኖን ይህን እንደ ምክንያት ተጠቀመበት። ግሪኮች ጥቃት ሰነዘሩ። ነገር ግን ትሮያውያን ከግንቡ አቅራቢያ ሆነው መሬታቸውን አስጠበቁ። ይህም ለአጥቂዎች ቅዠት ነበር። ከላይ ቀስት እንደ ዝናብ እየዘነበ በመቶዎች የሚቆጠሩ የግሪክ ወታደሮች ሞቱ። ሄክተር ከአኪለስ ውጭ በግሪክ ካሉት ጠንካራ ተዋጊዎች አንዱ የሆነውን አጃክስን አሳዶ ገደለው። አስክሬኑ እየተቆለለ ሲሄድ አጋሜምኖን የቀረው ብቸኛ አማራጭ ጦሩን ማፈግፈግ ሆነ። ከዚያ በኋላ ግሪኮቹ ሙታኖቻቸውን አቃጠሉ። አጋሜምኖንም ለወንድሙ መታሰቢያ ትሮይን አውድሞ አመድ እንደሚያደርጋት ቃል ገባ። ነገር ግን ወታደሮቹ ተስፋ ቆርጠው ነበር። መንፈሳቸው ተሰብሯል። መልሶ ለማነሳሳት አኪለስ ያስፈልጋቸዋል። አጋሜምኖን አሁንም ለመጠየቅ ፍቃደኛ ስላልነበረ ኦዲሲየስ ራሱ ሄደ። በዚያው ምሽት የግሪክ ወታደሮች በብራይሲስ ላይ ጥቃት ሊያደርሱባት ሲሉ አኪለስ በጊዜ ደረሰ። በኋላም እሱ የሚያምነውን እውነት ነገራት። ምንም አይነት አማልክት እንደሌለው ገለጸላት። በዚያ ምሽት እሱ ተኝቶ እያለ እሷ በጉሮሮው ላይ ቢላዋ አደረገች። እሱ ግን አላስቆማት። ሁሉም ሰው ይሞታል አላት። እሷ ግን ታደርገው አልቻለች። በዚህ ሁሉ ጥላቻ መካከል ሁለቱም ሳያስቡት በፍቅር ወደቁ። ጠዋት ላይ ኦዳሴስ ጦሩ በጣም እንደሚፈልገው ደግሞ ለመነው። አኪለስ ግን አልፈለገም። ወደ ቤቴ እየሄድኩ ነው አለ። በቱሬይ ውስጥ ካህናቱና መኳንንቱ የግሪክ ወታደሮች ተስፋ እንደቆረጡ በመግለጽ ፕሪያም ጥቃት እንዲሰነዝር ገፋፋት። ሄክተር ግን አኪለስና ጀግኖቹ ገና ሜዳ ላይ እንዳልታዩ በማስጠንቀቅ ሊያስቆማቸው ሞከረ። ነገር ግን ፕሪያም ቱሬይ እንደምታሸንፍ የማሉለትን ካህናቱን አመነ። ጎህ ሳይቀድ አኪለስ በማያውቀው ድምፅ ነቃ። ትሮይ በጨለማ ጥቃት እየሰነዘረች ነበር። ግሪኮች ተሰብስበው ለመከላከል ሞከሩ። ነገር ግን ትሮያውያን ቀድሞ የበላይነት አግኝተው ነበር። በሺዎች የሚቆጠሩት የባህር ዳርቻዎችን ከበው ጦርና ጋሻቸውን በማጋጨት የጠላትን ልብ ያረዱ ነበር። የግሪክ መከላከያ ሊፈራርስ ሲል አኪለስና ጀግኖቹ ወደ ጦርነት ገቡ። ግሪኮች እንደገና በረቱ። ጦርነቱም ሁሉም ሰው ወደሚያውቀው ፍጻሜ አመራ። አኪለስና ሄክተር ፊት ለፊት ተገናኙ። የሁለቱም ወገን ወታደሮችም በትኩረት ይመለከቱ ነበር። ሄክተር አኪለስን ገደለው። ነገር ግን የሞተው አኪለስ አልነበረም። በዚያ ጋሻ ውስጥ የነበረው ወታደሮቹን ለማነሳሳት ጋሻውን የለበሰው ታናሽ ወንድሙ ፓትሮክለስ ነበር። እውነተኛው አኪለስ አሁንም
ሁሉም ድንኳን ውስጥ ስለነበረ ጦርነቱ በሙሉ ቆመ። አኪለስ የሆነውን ነገር ሲሰማ ውስጡ ተሰበረ። የነበረው ትዕግስት በሙሉ ጠፋ። ሄክተር ዋጋውን እንደሚከፍል ማለ። ሄክተር ወደ ቤቱ ሄዶ ለአንድሮማኪ ወደ አይዳ ተራራ ስለሚወስደው ሚስጥራዊ መንገድ ነገራት። የምትችለውን ያህል ሰው ይዛ እንድትሄድ ነገራት። እሱ ቀድሞውኑ ትሮይ የምትጠፋበትንና እሱ የሚሞትበትን የወደፊት ጊዜ እያሰበ ነበር። ምክንያቱም ምን እንደሚፈጠር ጠንቅቆ ያውቃል። ግሪኮች ወንዶችን በሙሉ ይገድላሉ፣ ሴቶችን ደግሞ ይወስዳሉ። በቤተ መንግስቱ ውስጥ ፓሪስ ከፍልሚያው በደረሰበት እፍረት እየተቃጠለ ቀስት መለማመድ ጀመረ። በማግስቱ ጠዋት አኪለስ ብቻውን ወደ ትሮይ አመራ። ብራይሲስ ታስቆመው ሞከረች፣ እሱ ግን መስማት አቁሟል። ግንቡ ስር ቆመ። ሄክተር እያለ ጮኸ። ሄክተር ከመውረዱ በፊት የመጨረሻውን ስንብት አደረገ። ፓሪስን ተሰናበተው። ሚስቱንና ልጁን ለመጨረሻ ጊዜ ሳማቸው። በሜዳው ላይ ሄክተር ያሸነፈው ወገን ለተሸናፊው ተገቢውን የቀብር ስነ ስርዓት እንዲፈቅድ ስምምነት አቀረበ። አኪለስ ግን ስምምነት ለመፈጸም አልመጣም። የመጣው ሊገድለው ነው። ከዚያም መላው ዓለም ሲጠብቀው የነበረው ፍልሚያ ተጀመረ። በህይወት ያሉ ሁለት ታላላቅ ተዋጊዎች ለተወሰነ ጊዜ እኩል ነበሩ። ነገር ግን ቀስ በቀስ አኪለስ የበላይነቱን እየያዘ ሄደ። ሄክተር ወደቀ። አኪለስ አስክሬኑን ከሰረገላው ጀርባ አስሮ እየጎተተው ሄደ። በግንቡ ላይ ያሉትን የትሮይ ሰዎችን ሁሉ በትኩረት እየተመለከተ ወሰደው። በዚያም ምሽት አንድ ሽማግሌ ወደ ግሪክ ካምፕ በሚስጥር ገባ። እሱም ፕሪያም ነበረ። የልጁን አስክሬን ለመለመን ሲል ልጁን በገደለው ሰው ድንኳን ውስጥ ብቻውን ገባ። ለአኪለስ የልጁን ህይወት እንደወሰደበት አስታውሶ አኪለስ በህይወት እያለ አባቱ ስለሞተ እሱ ራሱ ልጁን የመቅበር ስቃውን መቼም እንደማያውቀው ነገረው። አኪለስ እንዲወስደው ፈቀደለት። ፕሪያም እንዲያጥብ እንዲጸልይበትና በክብር እንዲቀብረው ፈቀደለት። አሁንም ጠላቶች ናቸው። ነገር ግን ጠላትም ቢሆን ክብር ሊሰጠው እንደሚገባ በተግባር አሳየ። ሄክተር እኔ ከገጠምኳቸው ሁሉ ታላቁ ተዋጊ ነበር ሲል በግልጽ ተናገረ። የቀብር ስነ ስርዓቱ 12 ቀናት ይፈጃል። ስለዚህ አኪለስ ለ12 ቀናት ግሪክ እንደማታጠቃ ቃል ገባ። ብራይሲስን ነፃ አውጥቶ ከአሮጌው ንጉስ ጋር ወደ ቤቷ ሰደዳት። ከመሄዷን በፊት የአንገት ሀብል ሰጣት። ለፕሪያምም ግሪክ ካላት ንጉስ እሱ እጅግ የተሻለ ንጉስ እንደሆነ ነገረው። የሄክተር የቀብር ስነ ስርዓት ተፈጽሞ ከተማዋ አለቀሰች። በባህር ዳርቻው ላይ ግን ኦዳሲየስ አንድ ወታደር በፈረስ ቅርጽ ትንሽ የእንጨት አሻንጉሊት ሲቀርጽ እያየ አንድ ሀሳብ መጣለት። አኪለስ ዮዶሮስን አግኝቶ ስለመታው ይቅርታ ጠየቀው። ጦርነታቸው ስላበቃ ጀግኖቹን ይዞ ወደ ቤት እንዲመለስ ነገረው። የእሱ ጦርነት ግን ስላልተጠናቀቀ እሱ እንደሚቀር ነገረው። ከ12 ቀናት በኋላ ትሮውያን ሲነቁ የባህር ዳርቻው ባዶ ነበር። መርከቦችና ወታደሮች በሙሉ ጠፍተዋል። የቀረው ግዙፍ የእንጨት ፈረስ ብቻ ነበር። ወሬው እንደሚለው ግሪኮች ወደ ቤታቸው በሰላም ለመመለስ ለፓሲዶን አምላክ ስጦታ አድርገው የሰሩትና ለትሮይ የተዉት ገጸ በረከት ነው። ፓሪስ እንዲቃጠል ፈለገ። ነገር ግን ካህናቱ ለአምላካቸው የሰጠውን ስጦታ ማውደም መርገም እንደሚያመጣ በመፍራት እምቢኝ አሉ። ፕሪያም የመጨረሻውን ውሳኔ አስተላለፈ። ፈረሱ ወደ ግንቡ ውስጥ እንዲገባ ተደረገ። ህዝቡ በበሩ በኩል ሲያልፍ በደስታ ጮሁ። ለእነሱ እሱ የድል ዋንጫቸው ነበር። ነገር ግን የማያውቁት አንድ ነገር አለ። ግሪኮች አልሄዱም ነበር። በፈረሱ ሆድ ውስጥ የተደበቁ ወታደሮች ነበሩ። ምሽት ሲሆን ወጡ። የሚጠብቁትን ጠባቂዎች አርደው የትሮይን በር ከፈቱ። ጎህ ሳይቀድ 10,000 የሚቆጠሩ የግሪክ ወታደሮች ወደ ከተማዋ ፈሰሱ። ቀጥሎ የሆነው ግን እልቂት ነበር። ወንዶቹ ተገደሉ፣ ሴቶች ተማረኩ፣ ህንፃዎች በእሳት ጋዩ። ትሮይ ልክ አጋሜምኖን ቃል እንደገባው ጠፋች። አኪለስ የሚፈልጋትን ብራይሲስን ፍለጋ በቃጠሎ ውስጥ ሮጠ። ፓሪስና ሄለን የተረፉትን ወደ ሚስጥራዊ መተላለፊያ እየመሩ ነበር። ፓሪስ አባቱንና ብራይሲስን መፈለግ ስላለበት አብሯቸው መሄድ አልቻለም። የትሮይን ጥንታዊ ሰይፍ በህዝቡ መካከል ላለ አንድ ወጣት ሰጠውና ይህ ሰይፍ እስካለ ድረስ የትሮይ ህዝብ ተስፋ አለው። ከዚያም ሄለንን ተሰናበታት። ግሪኮች ወደ ቤተ መንግስቱ በኃይል ገቡ። የአማልክት ሐውልቶች ተሰባበሩ። የትሮይ ንጉስ ፕሪያምም በአጋሜምኖን እጅ አጋሜምኖን ብራይሲስን ስትጸልይ አግኝቶ ሊገድላት ሲሞክር እሷ ቀድማ ገደለችው። አጋሜምኖን በዚያው ወለል ላይ ሞተ። ወታደሮቹ እሷን ለመግደል ሲሯሯጡ አኪለስ ተደረሰ። ፓሪስ ቀስት አነጣጥሮ አኪለስን ተረከዙ ላይ ወጋው። አኪለስ ለመቆም ቢሞክርም ፓሪስ በተደጋጋሚ በቀስት መምታቱን ቀጠለ። እየሞተ ሳለ ለአኪለስ በህይወት አግኝቶት የማያውቀውን ሰላም እንደሰጠችው ነገራት። ከዚያም ታላቁ ተዋጊ ሞተ። ፓሪስ፣ ሄለንና የተረፉት አመለጡ። በጠዋቱ ከትሮይ ፍርስራሽ ርቀው የመጨረሻውን ከተማቸውን ይዘው ሄዱ። ድል በተቀናጀበት ምድር ላይ ግን ኦዳሲየስ እና ወታደሮች በአኪለስ የአስክሬን ዙሪያ ተሰብስበው የመጨረሻውን ሰላምታ ሰጡት።